ሁለት ክለቦች እንኳን ተደርበው ኮንትራት የሚሰጡት ቢሆን ቢቻል ይሄን ያህል ሊያገኝ አይችልም። በሌሎች አውሮፓም በሉ የሜጀር ሊግ ሶከር ክለቦች እስከ 2027 ድረስ ነው ሮናልዶ የፈረመው። ደሞዙ በሁለት ዓመት አሁን በፓውንድ ነው የምነግራችሁ በብሪቲሽ ሚዲያ መረጃ ስለሆነ 492 ሚሊዮን ፓውንድ ግርድፍ ደሞዝ ያገኛል። ደሞዝ ብቻ ሌላ ጥቅም እየነገርኳችሁ የሁለት ዓመቱ ፓኬጅ የማይቀነስ ስምምነት በቀጥታ ከሳውዲ አረቢያ ገዢዎች የወረደ ትዕዛዝ ስለሆነ የአልናስር 75% በጀት ደግሞ ራሱ ከሳውዲ አረቢያ መንግስት ካዝና የሚወጣ ስለሆነ ከዚህ ተጫዋች ይሄን ከመሰለው ስምምነት አልናስር ታክስ አይጠበቅበትም። የምነግራችሁ ከታክስ ነፃ የሆነ ጥቅም በምንም አይነት መንግስታዊ ታክስ ግብር ምናምን የማይቆረጥ ጭራሽ ሌሎች ጥቅሞች እና ጉርሻዎችን እጨምርላችኋለሁ። እንግዲህ ካለፈው ኮንትራቱ ትላንትና በቪዲዮ ላይ ያው ጥቅም ነው ብያችሁ ነበር፣ ግን ተሳስቻለሁ። ካለፈው ኮንትራቱ በላይ ነው ደሞዙ። ያለፈው ኮንትራት በአመት $200 ሚሊዮን ነው። በፉትቦልም ብዙ ማትከታተሉ በድንገት የምታዳምጡ አድማጮች አሁን አጋንኛው እንዳይመስላችሁ የፉትቦል ቤተሰብ ሁሉ ያውቀዋል። ይሄን $200 ሚሊዮን አመታዊ ደሞዝ እኮ ብቻ ነው። ሌላ ጥቅም ሌላውን ቦነስ ሳይጨምር ሲከፈለው ቆይቷል። በሁለት ዓመት $400 ሚሊዮን ኮንትራቱን ነው አጠናቆ በቃ ምዕራፉ ተዘጋ ጉዞዬ ግን ይቀጥላል ብሎ ያችን ትዊት አድርጎ እንደገና አልናስሮች ደጁን